አስባችሁ ታውቃላችሁ? እኛ ደህንነቱ የተጠበቀ ነው ብለን የምናስበው የዕለት ተዕለት ሕይወታችን፣ በእጃችን ላይ ያለው ስልካችን፣ አልፎ ተርፎም ቤታችን ውስጥ ያለው ቴሌቪዥን ሳይቀር ምን ያህል ለክትል የተጋለጠ እንደሆነ ብትሰሙ አታምኑም። በዛሬው ማብራሪያችን የቀድሞ የሲአይኤ ሰላይ የነበሩት ጆን ኪሪያኮ ያካፈሉንን እጅግ አስገራሚ መረጃዎች መሰረት አድርገን ከእይታችን ጀርባ ስለሚካሄደው ድብቅ የስለላ ዓለም እንቃኛለን። እሺ፣ ቀጥታ ወደ ጉዳዩ እንግባ። የዛሬው ትንታኔያችን 4 ዋና ዋና ነጥቦችን የያዘ ነው። አንደኛ፣ የስለላ ስነ ልቦና፣ ሁለተኛ፣ የግላዊነት መሸርሸር፣ ሶስተኛ፣ ዓለም አቀፋዊ ተቀናቃኞችና ድብቅ ሴራዎች እና በመጨረሻው የመረጃ ስነ ምግባር ላይ እናተኩራለን። ወደ መጀመሪያው ክፍላችን ስንገባ የስለላ ስነ ልቦና ወይንም የሰው ልጅ ተጋላጭነት መረዳት በሚለው እንጀምራለን። እንግዲህ ፊልም ላይ እንደምናየው አይደለም፣ ሲአይኤ ሰዎችን የሚመለምልበት ትክክለኛው ሂደት 4 ግልጽ ደረጃዎች አሉት። እነሱም ልየታ፣ ግምገማ፣ ማላመድ እና ምልመላ ናቸው። ምንጫችን ኪሪያኮ በፓኪስታን በነበሩበት ጊዜ አንድን ታዋቂ የአልቃይዳ አባል እንዴት እንደመለመሉ የሚያነሱት አስገራሚ ታሪክ አለ። አስቡት፣ የአረብኛ ጋዜጣ ይዞ ካፌ ይቀመጣሉ። ለሳምንታት ያህል ዝም ብለው የአይን ግንኙነት ብቻ ይፈጥራሉ። ቀስ እያሉ ሰላምታ መለዋወጥ፣ ከዛም ቡና አብሮ መጠጣት ይጀምራሉ። ስለ ቤተሰቡ ይጠይቃሉ፣ ስሜታዊ ትስስር ይፈጥራሉ። ይሄ ነው እንግዲህ በሶስተኛው ደረጃ ላይ ያለው ማላመድ የሚባለው ወሳኝ የስነ ልቦና ጨዋታ። ሌላው በጣም ያስገርመው ነገር ደግሞ የሶሾፓቲ ወይም ርህራሄ የጎደለ ባህሪ አጠቃቀም ነው። በንግዱ ዓለም አንድ የኮርፖሬት ዋና ስራ አስፈጻሚ የራሱን እድገት ለማፍጠን ሲል ሌሎችን ምንም ሳይመስሎ ሊረግጥ ይቻላል አይደል? በሲአይኤ በኩል ደግሞ ነገሩ ትንሽ ሌት ይላል። እኛ ጥሩዎቹ ነን በሚል ጽኑ እምነት ህጋዊ እና ሞራላዊ ድንበሮችን ጥሰው የሌላ ሀገር ኤምባሲ እስከመስበር እና ህግ እስከመጣስ ይደርሳሉ። ለዚህ ነው ተቋማቱ እንዲህ አይነት ድፍረት ያላቸውን ሰዎች ፈልጎ የሚቀጥሩት። እስቲ አንድ ጥያቄ ልጠይቃችሁ። አንድ ሰው የገዛ ሀገሩን ሚስጥር አሳልፎ ለጠላት ሀገር እንዲሰጥ፣ ባጭሩ ሀገሩን እንዲከዳ የሚያደርገው ዋነኛ ምክንያት ምን ሊሆን ይችላል ብላችሁ ታስባላችሁ? ፖለቲካዊ እምነት፣ ሃይማኖት ወይስ ርዕዮተ ዓለም? እውነቱ ግን አብዛኞቻችን ከምናስበው ፈጽሞ የተለየ ነው። የውስጥ ጥናቶች ያረጋገጡት እውነታ በእውነትም አስደንጋጭ ነው። እዩት። 95% ክህደት የሚፈጸመው ለምንድን ነው ብትሉ ለጥሬ ገንዘብ ሲባል ብቻ ነው። ያ የሀገር ፍቅር፣ የርዕዮተ ዓለም ትግል ምናምን የሚባለው 1% ብቻ ነው። አብዛኛው ዓለም አቀፍ የስለላ ስራ እኮ ልክ እንደ ቀላል የንግድ ልውውጥ ነው። ገንዘብ ስጠኝ፣ ምስጢር እሰጥሃለሁ። ያን ያህል ቀላልና ግልጽ ነው። ከዚህም አልፎ ደግሞ አፍቃሪ ሰላይ ወይንም በእንግሊዝኛው ስሊፐር ኤጀንት የሚባሉት ስትሰሙ ይበልጥ ትገረማላችሁ። ምንጫችን እንደሚያብራራው እነዚህ ሰዎች ገና ከልጅነታቸው ጀምረው በሌላ ሀገር ባህል እና አኗኗር ዘይቤ እንዲያድጉ ይደረጋል። ልክ እንደ ማንኛውም ተራ ዜጋ ተምረው፣ አግተው፣ ልጆች ወልደው መደበኛ ሕይወት ይኖራሉ። ግን አስቡት፣ ከ20 ወይም 30 ዓመታት በኋላ ድንገተኛ ትዕዛዝ ሲመጣላቸው ወደ ጥቃት ይገባሉ። ያ ማንም የማይጠረጥረው የቅርብ ጎረቤት እንዲህ አይነት ሰላይ ሊሆን እንደሚችል ማሰቡ በራሱ ዘግናኝ አይደለም? ወደ ሁለተኛው ክፍላችን ስናልፍ የግላዊነት መሸረሸር በተለይም የዘመናዊው የክትትል ስርዓት ምን እንደሚመስል እንመለከታለን። ዊኪሊክስ ያወጣቸው የቮልት 7 ምስጢራዊ መረጃዎች ዘመናዊ የስለላ ተቋማት የዕለት ተዕለት መገልገያዎችን እንዴት እንደሚቆጣጠሩ በግልጽ አሳይተውናል። አያቸው፣ የመኪና ኮምፒውተሮችን በርቀት በመጥለፍ ሆን ብለው የትራፊክ አደጋ እንዲደርስ ማድረግ ይችላሉ። በቤታችን ያሉት ስማርት ቴሌቪዥኖች ዝግ በሆኑበት ጊዜ እንኳን ታልፈው እንደ ማይክሮፎን በመጠቀም ድምጻችንን ይሰልላሉ። በጣም የሚገርመው ደግሞ ጥቃቱን ማነው ያደረሰው እንዳይባል ሆን ብለው የሩሲያ ፊደላትን እንደ ዱካ ትተው በማለፍ የሐሰት መረጃ ይፈጥራሉ። እኛ ደህንነቱ የተጠበቀ ነው ብለን የምናስበው ቴክኖሎጂ ሁሉ የነሱ የክትትል መሳሪያ ሆኗል ማለት ነው።
እዚህ ጋር የሚታየው ትልቁ ቁጥር 3 የሚያመለክተው በቀን 3 ከባድ ወንጀሎች የሚለውን ጽንሰ ሐሳብ ነው። ይህ ማለት ምን ማለት ነው? ሕጉ በጣም ከመብዛቱና ከመወሳሰቡ የተነሳ ማንኛችንም ብንሆን በቀን ውስጥ ሳናውቀው እስከ 3 ወንጀሎችን ልንፈጽም እንችላለን እና የስላሌ ተቋማት የዲጂታል መረጃቸውን በሙሉ ስለሚሰበስቡ አንድን ሰው ኢላማ ማድረግ ከፈለጉ የእያንዳንዱን የኢንተርኔት አጠቃቀሙን አውጥቶ በቀላሉ ወንጀለኛ ሊያደርጉት የሚችሉበት ሰፊ ክፍተት አለ። ይህንን አስፈሪ ስጋት የቀድሞ የኒውዮርክ ገዥ ኤሊዮት ስፒትዘር በጣም በሚገርም ሁኔታ ገልጸውታል። በእንቅስቃሴ ማሳየት ሲቻል አትነቅንቅ፣ መነቅነቅ ሲቻል አትናገር እና መቼም ቢሆን በጽሑፍ መልእክት ምንም ነገር አታስቀምጥ ይላሉ። ዛሬ በምንኖርበት የዲጂታል ዘመን ስልካችን ላይ የጻፍነው የላክነው እና ያጋራነው መረጃ ሁልጊዜም እዚያው ክላውድ ላይ ተቀምጦ ይኖራል። በማንኛውም ጊዜም የሰለላ ተቋማት ሊያገኙት ይችላሉ። በአጭሩ ምንም ነገር ምስጢር ሊሆን አይችልም ማለታቸው ነው። ወደ ሦስተኛው ክፍላችን እንግባ። ዓለም አቀፋዊ ተቀናቃኞች እና ድብቅ ሴራዎች፣ ታሪክ፣ ጽንሰ ሐሳቦችና ስጋቶች። መንግስታት ዜጎቻቸውን እንዴት ያለ ገደብ ሊጠቀሙባቸው እንደሚችሉ ወደ ኋላ ተመልሰን የኤምኬ አልትራን የስለላ ፕሮግራም ታሪክ ስንቃኝ በደንብ እንረዳለን። በ1951 ሩሲያ የአእምሮ መቆጣጠሪያ መድኃኒት አላት የሚል የቻይና የሐሰት መረጃ አሜሪካንን ክፉኛ አስደነገጣት። ታዲያ ምን አደረጉ? የአሜሪካ የስለላ ተቋማት በገዛ ዜጎቻቸው ላይ የኤልኤስዲ አደገኛ እጽን በመጠቀም አሰቃቂ የአእምሮ ቁጥጥር ሙከራዎችን አደረጉ። በመጨረሻም በ1973 እነዚህ አሳፋሪ መረጃዎች እንዳይታወቁ ሁሉም የፕሮግራሙ ሰነዶች እንዲቃጠሉ ተደርጓል። ይህ ታሪክ የሚያሳየን የብሔራዊ ደህንነት ስም ሲሰጠው ምን ያህል ሕገወጥ ድርጊቶች ሊፈጸሙ እንደሚችሉ ነው። አሁን ደግሞ እስቲ የዘመናችንን ትላልቅ ተቀናቃኞች አሜሪካንና ቻይናን እናነጻጽር። ምንጫችን እንደሚያብራራው አሜሪካ በአብዛኛው የሚያተኩረው በወታደራዊ መስፋፋት፣ የጦር መርከቦች እና በአጭር ጊዜ የምርጫ ውደት ላይ ነው። ቻይና ደግሞ በአንጻሩ ትኩረቷን ዓለም አቀፍ መሰረተ ልማት እና ኢንቨስትመንት ላይ በማድረግ የ25 ዓመታትና ከዚያም በላይ የረጅም ጊዜ እቅዶችን ነው የምታወጣው። ቻይና ሌሎች ሀገራትን የምትጨርበው በጦርነት መሳሪያ ሳይሆን አውራ ጎዳናዎች እና ሆስፒታሎችን በመገንባት ነው። በመቀጠል ደግሞ ኪሪያኮ ያነሱት በጣም አወዛጋቢ ሆነ ንድፈ ሐሳብ እናገኛለን። ስለ ታዋቂው ወንጀለኛ ጀፍሪ ኤፕስቲን ሲናገሩ ምን ይላሉ? እሱ ለእስራኤል የስለላ ተቋም የሚሰራ ሰላይ ነበር ብዬ አምናለሁ ይላሉ። ይህ የእሳቸው ግል ትንተና ቢሆንም በስለላው ዓለም ውስጥ እንዲህ ያሉ ኃይለኛና ባለሀብት ግለሰቦች እንዴት ለመረጃ መሰብሰቢያነት ሊያገለግሉ እንደሚችሉ ትልቅ ፍንጭ የሚሰጥ ነው። ይህንን ንድፈ ሐሳብ በደንብ ለመረዳት አክሰስ ኤጀንት ወይም የተደራሽነት ሰላይ ምን እንደሆነ ማወቅ አለብን። እነዚህ ግለሰቦች ራሳቸው ምንም አይነት የመንግስት ሚስጥር ላያውቁ ይችላሉ። ነገር ግን ባላቸው ከፍተኛ ሀብትና ማህበራዊ ግንኙነት ታላላቅ ፖለቲከኞችንና ባለስልጣናትን ይቀርባሉ። ከዚያም እነዚህን ባለስልጣናት አሳፋሪ ሁኔታ ውስጥ በማስገባት የሚያስፈራሪያ መረጃ ወይም በሰለላው ቋንቋ ኮምፕሮማት ይሰበስቡባቸዋል። የስለላ ተቋማት ይህን መረጃ በመጠቀም ባለስልጣናቱን የፈለጉት እንዲያደርጉ ያዟቸዋል ማለት ነው። በመጨረሻም ወደ አራተኛው ክፍላችን ደርሰናል። የመረጃ ስነ ምግባር እና ሚስጥርን የማጋለጥ ዋጋ። የሞራል እና የሕግ መለኪያዎች በጊዜ ሂደት እንዴት እንደሚለዋወጡ ስንመለከት ግራ መጋባታችን አይቀርም። አስቡት፣ በ1946 ዋተርቦርዲንግ ወይም በውሃ የማፈን ማሰቃያ ዘዴን የተጠቀሙ የጃፓን ወታደሮች በአሜሪካ የሞት ቅጣት ተፈርዶባቸዋል። ነገር ግን በ2002 ይኸው ማሰቃያ ድርጊት በአሜሪካ የስለላ ተቋማት ዘንድ እንደ ሕጋዊ መረጃ መሰብሰቢያ ዘዴ ተፈቅዶ ስራ ላይ ውሎ ነበር። ይህ ግልጽ የሆነ ድርብ የሞራል መለኪያ ነው። እንግዲህ ኪሪያኮን ይህን የሰብአዊ መብት ጥሰት ለዓለም እንዲያጋልጡ ያስገደዳቸው። ነገር ግን እውነቱን መናገር እና ሚስጥርን ማጋለጥ እጅግ በጣም ከባድ ዋጋ ያስከፍላል። ተቋማት በኪሪያኮ ላይ የወሰዱባቸው እርምጃ እጅግ አሳዛኝ ነበር። የሞት ቅጣት ሊያስከትል በሚችል የስለላ ወንጀል ተከሰሱ። የሕግ ጠበቃ ለመክፈል ባወጡት $2 ሚሊዮን ምክንያት ሙሉ በሙሉ ከሰሩ። ለ23 ወራት ያህል
በፌዴራል እስር ቤት ታሰሩ። እንዲሁም የረጅም ጊዜ ሥራቸውን እና የቤተሰብ መረጋጋታቸውን አጡ። ተቋማዊ ብልሹ አሰራርን የሚያጋልጡ ሰዎች የሚከፍሉት ዋጋ ይህን ያህል መሪር ነው። ከዚህ ሁሉ መከራ በኋላ ግን ኪሪያኮ ትልቅ የሥነ ልቦና ለውጥ አደረጉ። እንዲህ አሉ። በዙሪያዬ ያሉ ሰዎች ጀግና ነህ ያሉኝ፣ እኔም በውስጤ ዳግም የማደርገው ትክክለኛ ነገር መሆኑን እያመንኩ ለምን ለራሴ አዝናለሁ? ይህ ውሳኔ ከጭንቀት ወጥተው በእምነታቸው እንዲጸኑ አደረጋቸው። ራሳቸውን ከመራራት ይልቅ ለወሰዱት እርምጃ እና ላመኑበት እውነት በጽናት መቆሙን መረጡ። የዛሬውን ማብራሪያችንን ስናጠናቅቅ ይህንን ከባድ ጥያቄ ማንሳቱ ተገቢ ነው። እውነትን መናገር እና ብልሹ አሰራርን ማጋለጥ ይህን ያህል ከባድ ግላዊ ዋጋ በሚያስከፍልበት ዓለም እንደ ማህበረሰብ የሞራልና የሥነ ምግባር ድንበሮቻችንን እንዴት ልንጠብቅ እንችላለን? ከዕለት ተዕለት ሕይወታችን፣ ከስልካችን እና ከኮምፒውተራችን ጀርባ የሚከናወኑት እነዚህ የማይታዩ የስለላና የክትትል እውነታዎች ሁላችንንም ሊያሳስቡን ይገባል። አብረን ስለቆየን ከልብ እናመሰግናለን። በቀጣይ ትንታኔ እስከምንገናኝ ድረስ ይህን ጉዳይ እያሰላሰልን እንቆያለን። ቸርን ሰንብት።